ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች፣ ዛሬ እጅግ አንገብጋቢና እያንዳንዱ ኢትዮጵያዊ ሊሰማው የሚገባ መረጃ ይዘንላችሁ ቀርበናል። መጋቢት 30 እየደረሰ ነው። ባንክ አካውንታችሁን ከብሔራዊ መታወቂያ ወይም ፋይዳ ጋር ለማያያዝ የቀራችሁ 3 ቀናት ብቻ ነው። ይህን ካላደረጋችሁ ምን ሊፈጠር ይችላል? እንዴትስ በቀላሉ ማገናኘት ይቻላል? ዝርዝሩን አሁን እናያለን። የኢትዮጵያ ብሔራዊ ባንክ ባለፈው ዳር 25 ቀን 2018 ዓ.ም ባወጣው ጥብቅ መመሪያ መሰረት ማንኛውም በሀገሪቱ ውስጥ ያለ የባንክ ደንበኛ የባንክ ሂሳቡን ከብሔራዊ ዲጂታል መታወቂያ ፋይዳ ጋር እንዲያጣምር ትዕዛዝ ማስተላለፉ ይታወሳል። ይህ የተደረገበት ዋና ምክንያት የፋይናንስ ስርዓቱን ደህንነት ለመጠበቅ፣ ህገወጥ ገንዘብ ዝውውርን ለመቆጣጠር እና ዘመናዊ የባንክ አሰራርን ለማስፈን ነው ብሏል መንግስት። ይህ የጊዜ ገደብ ደግሞ መጋቢት 30 ቀን 2018 ዓ.ም ያበቃል። አሁንም ቢሆን ጊዜው አልረፈደም። የቀሩትን 3 ቀናት በመጠቀም ሁለት አማራጮችን መውሰድ ትችላላችሁ። በመጀመሪያ በአቅራቢያችሁ ወደሚገኝ ማንኛውም የባንክ ቅርንጫፍ በአካል በመሄድ የፋይዳ መታወቂያችሁን በመያዝ ማገናኘት ነው። ሁለተኛውና ቀላሉ መንገድ ደግሞ የየባንካችሁ ለምሳሌ ንግድ ባንክ ወይ ደግሞ አቢሲኒያ፣ አዋሽ፣ ዘምዘም የተለያዩ ንግድ ባንክ ዌብሳይት ላይ በመግባት የሚለቁትን ሊንክ በመንካት ከዛ ጋር ማገናኘት ትችላላችሁ። ወይም ደግሞ በእኔ ቻናል ላይ የሰራሁት የንግድ ባንክ እና የአቢሲኒያ ባንክ እንዴት ማጣመር እንደምትችሉ የሰራሁት ቪዲዮ አለ። እሱን አይታችሁም ማጣመር ትችላላችሁ ማለት ነው። መጋቢት 30 ቀን ካለፈ በኋላ አካውንታቸውን ያላገናኙ ደንበኞች ላይ ባንኮች ጥብቅ እርምጃ እንደሚወስዱ ከብሔራዊ ባንክ መመሪያ ተሰጥቷቸዋል። ይህም መረጃ ሁሉንም ኢትዮጵያዊ ስለሚመለከት ዘመድ ወዳጆ በማጋራት የዜግነት ግዴታውን ይወጡ። ውድ ተከታዮቻችን፣ ጊዜው እየሮጠ ስለሆነ ሳትዘገዩ ሂደቱን ጨርሱ። እንዴት እንደሚገናኝ ግራ የገባችሁ ካላችሁ እዚህ ቻናል ላይ የሰራኋቸው የንግድ ባንክና የአቢሲኒያ 2 ቪዲዮዎች አሉ። እሱን እያያችሁ ማጣመር ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ወቅታዊ መረጃዎች እንዳያመልጣችሁ ሰብስክራይብ አድርጉ። ስለተከታተላችሁን እናመሰግናለን። ቸር ሰንብቱ።